እሺ ተመልካቾቼ ኩሳችን ዋው በጣም በአማረ ሁኔታ በስሎልናል። አያችሁት? ክዳኑ የከደንኩት እንዳለ ወጣ ይሁት እና በጣም አሪፍ ነው የበሰለው። በስለዋል። በቅቶታል። አውጣዋለሁኝ። ሰላም ተመልካቾቼ እንዴት ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ የመሰለ ኩሳ አሰራር ይዤላችሁ ነው የመጣሁት። በጣም ቆንጆና ጣፋጭ የሆነ ኩሳ አሰራር ይዤላችሁ መጣሁ። ዋው አያችሁት? ሰርታችሁ መክሩ። በጣም አሪፍ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ይሁት በጣም ቆንጆ የሆነ አሰራር ይዤላችሁ መጣሁ። ሰላም ተመልካቾቼ፣ ኩሳ የሚያስፈልገን ይሄ ኩሳ ነው። በዚህ መልኩ የውስጡ ነጩ እንዳለ ጎርጉረን እናወጣዋለን እና እዚህ ጋር እናንተ ለማሳየት አንድ አስቀርች ያለሁ ለዚህ ጫፉ እንቆርጠዋለን። በዚህም በኩል ትንሽ እንቆርጣለን። በዚህ እንዳለ ውስጡ ቀስያን የጨመን ወደ ውስጥ ድረስ እስከሚገባ በዚህ መልኩ እናወጣዋለን። ቀስ ያላችሁ በዚህ መልኩ እናወጣዋለን። ወደ ውስጥ እንዳይገባባችሁ፣ እንዳይቀደድ፣ ሩዝ እንዳይወጣ በኋላ ቀስ ያላችሁ የተጠነቀቃችሁ እንደዚህ ውስጡን አውጡት። በዚህ መልኩ አውጥቼ ጨርሻለሁ። አሁን ወደ ሌላ የሚያስፈልገው ግብአት እንሄዳለን። እሺ ለሱ የሚያስፈልገን መጀመሪያ ሩዙን አሳያችሁ። ሩዝ የመስሪ ሩዝ ይሄ ነው የሚያስፈልገን። እዚህ ጋር የሚበቃኝን አጥቤ ትናኩኝ አጠለልኩት፣ ውሃው ጠፈፍ እንዲል። እሺ ምን ደግሞ የሚያስፈልገን እነዚህ ቅጠላ ቅጠሎች ያስፈልጉናል። እዚህ ጋር ሸበት አለኝ፣ ሸበት በትናንሹ ተከታትፈዋል። እዚህ ጋር ደግሞ በቅዶነዝ አለኝ። እዚህ ጋር ኩዝባራ አለኝ። ሁሉንም በደንብ አድርጎ ታጥቦ በዚህ መልኩ ተከትፈዋል። ተመልካቾቼ እዚህ ጋር ቲማቲም ያስፈልገናል፣ በደቃቁ የተከተፈ። እዚህ ጋር ሽንኩርት ባለ ሽንኩርት ነጩ ነው ያለኝ፣ ቀይ ይቻላል። እሱ እንደዚህ በደቃቁ የተከተፈ ያስፈልገናል። እሺ እዚህ ጋር ደግሞ ሎሚ ጭማቂ ያስፈልገናል፣ ዘይት ያስፈልገናል። ይሄኛው ሩማን ያስፈልገናል። ሩማን ማለት ይሄኛው ነው፣ ሩማን ጁስ። እሺ ማጂ ያስፈልገናል፣ ነጭ ሽንኩርት የተፈጨ ያስፈልገናል እና ቅቤ ያስፈልገናል። እዚህ ጋር ጨው፣ ከሞን፣ የደረቀ ናዕና፣ ያልደቀቀ ቃሪያ እንትኑ ይሄኛው ታያቸዋል እና ይሄ ደግሞ ኩዝባራ ተፈጨ፣ ቆንጆ በርበሬ ያስፈልገናል። ቅመሞቹ ሁሉንም በሻይ ማንኪያ ግማሽ ነው ያደረኩት። ለምን ትንሽ ነው የምሰራው እኔ። እናንተ ብዙ ከሰራችሁ ሁሉም እንደምለው ብዙ ስሩ፣ ብዙ ተጠቀሙ። እኔ ግን በትንሽ ነው የምጠቀመው፣ ብዙ ትንሽ ነው። እሺ አሁን ሁሉንም እናቀላቅላለን። ሽንኩርታችን፣ ቲማቲማችን ትንሽ ለብ እናደርገዋለን። አንዳንድ ሰው ለብ አያደርግም፣ ዝም ብሎ አሁን ፍሬሾቹ እንዳለ ይቀላቅላቸዋል። ግን እኔ ትንሽ ሽንኩርቱ ለብ ስናደርገው ጣዕሙ ቆንጆ ይሆናል የበለጠ። በመጀመሪያ ድስታችን ከጣድን በኋላ ዘይታችን እንጨምራለን። ቅድም ያሳየኋችሁ ዘይት እንጨምራለን። አሁን ሽንኩርት እንጨምራለን። እናማስለዋለን። ትንሽ የተወሰነ ነው ጠበስ የምናደርገው። አሁን እንጨምረው ነጭ ሽንኩርቱ ነው። አብለን እናቁላላው። ቲማቲም እንጨምራለን። አሁን ተመልካቾቼ በዚህ መልኩ ትንሽ አቁላላሁት። አሁን እናዋህዳለን። ሁሉንም መጀመሪያ ሩዛችን እንጨምራለን። ሸበት፣ ኩዝባራ፣ በቅዶነዝ ጨምረናል። እዚህ ጋር ቅመሞችን እንጨምራለን። ቅድም እንደነገርኳችሁ ጁስ ሩማን እንጨምራለን። ሳልሳ እንጨምራለን።
እዚህ በሾርባ ማንኪያ አንድ ነው ሳልሳው። ሎሚ እንጨምራለን። በደንብ አድርገን እናወርደዋለን። እንዲሁም ደግሞ ሽንኩርታችን እንጨምራለን። ቅቤ እንጨምራለን አንድ ማንኪያ። በጣም ያምራል። በጣም ደስ ይላል። እሺ ተመልካቾቼ ካዋሃድነው በኋላ አሁን ወደ ኩሳችን እንጨምራለን። ተመልካቾቼ አሁን መጨመር እንችላለን። ቀመመን ጨርሰናል። በጣም መሙላት የለበትም። በኋላ ሩዙ ሲበስል ወደ ላይ ስለሚወጣ በዚህ መልኩ ይበቃናል። እና እዚህ ጋር ቲማቲም ቆራርጫለሁ፣ ከድነዋለሁኝ። አሁን ነገር ክደኑት፣ ሩዙ በኋላ እንዳይወጣ በዚህ መልኩ ከድነን እናስተካክላለን። ትንሽ በእጃችን ብንጨምር ይሻላል። ባንኪያው አያስተካክለውም። ድንች የሆነ ነገር መክደን ትችላላችሁ። ብቻ ውሃ ሲጨመር እንዳይወጣ ነው ሩዙ ምንከድ ነው ማለት ነው። እሺ ተመልካቾች ጨርሰናል። እዚህ ጋር የምሰራበት ድስት ጠቅልል ጎመን ነበር ቅጠሉ ጨምሬበታለሁ። ቅድም ከኩሳ ያወጣሁት። ተመልካቾች በዚህ መልኩ ደርድረናል። እንደዚህ በቁመቱ ሩዙ እንዳይበተን በኋላ ውሃ ሲፍለቀለቅ እና እንደዚህ እናቆመዋለን። በቁመቱ እናደርገዋለን። አሁን ውሃ ያስፈልገናል። ማጂ ያስፈልገናል። ቶማቶ ሶስ ያስፈልገናል። ትንሽ ዘይት ያስፈልገናል። የሞቀ ውሃ አለን። ትንሽ ጨው ጨምራለሁኝ። ትንሽ ጨው እንጨምራለን። ተመልካቾች አሁን እዚህ እንጨምረዋለን። ትንሽ ስለሚያንሰው በደንብ መብሰል ስላለበት ስለዚህ ይበቃዋል። እዚህ ጋር ናና ፍሬሽ አለ ለሽታው ብዬ ጨምራለሁ። እንጥደዋለን። እሺ ተመልካቾቼ ኩሳችን ዋው በጣም በአማረ ሁኔታ በስሎልናል። አያችሁት? ክዳኑ የከደንኩት እንዳለ ወጣ ይሁት እና በጣም አሪፍ ሆኖ ነው የበሰለው። በስለዋል። በቶታል አውጣዋለሁኝ። አሁን ሳህናችን ላይ እናደርገዋለን። አንዳንድ ያወጣን ያችሁት ሲያምር በጣም በአማረ ሁኔታ በጣም
በጣም ቆንጆ 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 የሆነ ኩሳ ሆነዋል። ሰርታችሁ ሞክሩት። ከመጀመሪያ እስከ መጨረሻ ስለ ተከታተላችሁ አመሰግናለሁ። ቀምሰን እናየዋለን። ቀምሰን እናየዋለን።